ጥናት ለመጀመር በጣም ከከበዳችሁ ወይም 10 ደቂቃ ሳይሞላችሁ አይምሯችሁ ከደከመ መፍትሄው ብዙ ሰዓት መጨነቅ ሳይሆን ዘ 5 ሚኒት ኢንተሪ ሩል ወይም የ5 ደቂቃ የመግቢያ ህግ የምንለውን መጠቀም ነው። አይምሯችን አንድ ትልቅ ስራ ሲያይ በጣም ይከብዳል ብሎ ስለሚያስብ ድካም ይልክብናል። አንድ ከባድ ርዕስ ለማጥናት ስትነሱ ሙሉን አጠናለሁ አትበሉ። ለ5 ደቂቃ ብቻ አይቼው ተዋለሁ ብላችሁ ጀምሩ። ያኔ ዶፓሚን የተባለው ኬሚካል መመንጨት ጀምርና ስራውን እንድንቀጥል ጉልበት ይሰጠናል። ስለዚህ ልክ 5 ደቂቃዋን ስታልፉ አይምሯችሁ ድካሙን ትቶ ወደ ዲፕ ፎከስ ውስጥ ይገባል ማለት ነው። ድካሙ የሚመጣው ከንባብ ብዛት ሳይሆን ንባቡን ለመጀመር ካለን ፍርሃት ነው። ሌላው መርሳት የሌለባችሁ አንዴ ወደ ዲፕ ፎከስ ከገባችሁ በኋላ ትኩረታችሁን የሚከፋፍሉ ነገሮችን ካላስወገዳችሁ ለውጥ ልታመጡ አትችሉም። ከድጡ ወደ ማጡ ሆናችሁ ማለት ነው። ከዚህ በፊት ትኩረታችሁን ለመሰብሰብ የሚያግዛችሁን አንድ ሰፋ ያለ ሳይንሳዊ ቪዲዮ ሰርተንላችሁ ነበር። ካላያችሁት ስክሪኑ ላይ የምታዩትን ቪዲዮ እየነካችሁ ማየት ትችላላችሁ። ሌሎች ለፈተና የሚያግዙ ዘዴዎችን ለማግኘት ኤጁኬሽናል ስፖርትን ሰብስክራይብ በማድረግ ቤተሰብ ይሁኑ። በርቱልን።